አጠገብሽ ነው ያለው? አሁን ቆመን ከመኪና ወርዷልስ። ሰዓቱ አሁን ነው። አትግደርደሪ። እወድሃለሁ በይው። ሀብታም ልጅ ነው ታውቂያለሽ አይደል? እሺ ምን ነው? መኪና የተበላሸች ባክሽ። ታዲያ ለምንድን ነው ልብስህን የምትወስደው? ቀለል ያለች ብልሽት ስለሆነች ራሴ ላስተካክለው። ባቢ ነህ አይደል? ወፈርኩብሽ? ወረድክብኝ። ምን ነው? ብዙ ነገር ያለ ሰው ነክ። ትንንሽ ነገሮችን እንኳን ለሌሎች ሰዎች እንዲሰሩ እድሉን ብሰጥ። ካለን ሰዓትና ካለንበት ቦታ አንፃር እያሰበን ማውራት ወይሻል። በል እኔ እድሌን ልሞክር። ስትመጣ ደውልልኝ። ነገርሽው? ችጋራም ነው ታየው ባክሽ። ምን ነው? መኪናዬ ተበላሸ ብሎ ሲያስተካክል አየሁት እናማ ቻው ብዬው ትቼ ሄድኩኝ። አንቺንም ጣለሽ ማለት እንደምትወጂው ነግሬው ነበር እና ቦርሳሽን አትወስጂው? መኪናችን ተስተካከለች? አዎ እድለኛ ነን። ያመለጠ እድል መጥፎ ነው። በሩን አከፍተው? አልከፍትም። እየጨለመ እኮ ነው። እድል ስታመልጥ መከራን ተከታ ነው። መከራ እንደ እድል ለመሄድ አይቸኩልም። እድልም ካንቺ ጋር ለመቆየት እንደ መከራ ትዕግስት የላትም። መልካም ጊዜ